እስኪ ይሄን የመሰለ ከብዳ ወይም ሙገልገል አብረን እናዘጋጅ። በጣም በብዙ ዘንድ ተወዳጅ የሆነ ነው። አብረን እናዘጋጅ። ተወዳጆች ቆንጆ ለቁርስ የሚሆን ሙገልገል ወይም ደግሞ ከብዳ አሰራር አብረን ቆንጆ ከብዳ ነው። ከዛ እዚህ ጋር እኔ ቀደም ብዬ መጥበሻው ላይ ዘይት ጮማውን አድርጌ ዘይት እስኪያወጣልኝ ድረስ ደግሞ ሌሎችን ከታተፋለሁ። ጊዜ ለመቆጠብ ነው እንጂ ከፈለጋችሁ ሁሉንም አንድ ላይ መከታተፍ ይቻላል። ግን ይሄን ቀደም ብዬ እሳት ላይ ጥጄው እያየሁ ደግሞ ሌሎቹን አዘጋጃለሁ ማለት ነው። ትንሽ ነው የምሰራውና ይሄ በቃኛል ብዬ ነው የማስበው። ይህንን መጥበሻ ላይ በእሳት እንትለዋለን ላይ አድርገን እሳትን ቀድመን አድርገን ሰድመን እንተዋለን። በራሱ ጊዜ ቀባትን ይፈታል ማለት ነው። እሱን እዛ ጋር እሳት ላይ ጣድ አድርገንበት ነው። ከዛ እነዚህን እንከታተፋለን ማለት ነው። እስከዛ ድረስ ደግሞ እሱ ቅባቱን ይተፋልና ትንሽ ነው የሚሰራው፣ ብዙ አይደለም፣ ግን በጣም ቆንጆ ነው። ሞክሩት። በዚህ መልኩ ትወዱታላችሁ። አብዛኛው ሰው የሚወደው አሰራር፣ ያው ሁሉም ሰው የቤቱ አሰራር ይለያያል። እዚህ ደግሞ እንደዚህ ነው የሚሰራች። እናንተ እንደፈለጋችሁ። እዚህ ግን ቀጠን ቀጠን አድርጌ ነው የምሰራው። አንድ ቶሎ እንዲደርስ፣ ሁለት ደግሞ በዚህ መልኩ ያያቸው እዚህ ከዚህ መልኩ ዘይቱን እያወጣለን። መጥበሻ ወዴት ነው? ምንድነው መክተፊያው? ወዴት ነው የሚሄደው? እዚህ ጋር እንደዚህ ጮማው ቅባቱን ተፍቶ እንደዚህ ቡኒ ሆኖልናል። ይሄ ዘይቱ በቂ ነው። ይሄን ጮማውን የተቃጠለውን አውጣዋለሁ።
ከዛ እዚህ ጋር አወጣን። ይሄን ሽንኩርቱና ቀይ ሽንኩርቱን አድርገን ደግሞ ትንሽ ለብለብ እናደርግ። እንደዚህ ሽንኩርታችን ጥብስ ካደረግን በኋላ ይሄኛውን ኩላሊቱን ቀደም ብለን እሳቱ ላይ እንጨምራለን ማለት እሱ ትንሽ ከከብዱ ጠንከር ያለ ስለሆነ ለአንድ ደቂቃ ብቻ ማለት ነው። ከዛ እዚህ ጋር ይኸው ኩላሊቷን እንደጠበስ ካደረግነው በኋላ ይሄኛውን ከላይ ጨምረን ተበስ እናደርጋለን። ከዚህ ጋር ይኸው ጨምረን በደንብ አድርገን ከሽንኩርቱ ጋር እናቀላቀላለን። ከዛ እዚህ ጋር ከሽንኩርቱ ጋር በደንብ ካዋህድነው በኋላ ለትንሽ ደቂቃ ከደን አድርገን እንተዋለን። በራሱ ውሃ እስኪል እንዲበስልልን ማለት ነው። ይኸው ከተወሰነ ደቂቃ እንደዚህ ሆነ። እዚህ ጋር ሀር ሙሸከል፣ ቆንጆ በርበሬ፣ የድንብላል የተፈጨ፣ ከዛ በአምሪካ እዚህ ጋር ደግሞ ጨው። እናንተ ከሞን ካላችሁ የተፈጨ ከሞን ብታርጉበት ቆንጆ ጣዕም ነው የሚሰጠው፣ የተሻለ ነው ማለት ነው። ስለሌለኝ ነው ያልቀመው። ከቅመሙ ጋር በደንብ አድርገን እናዋህደዋለን። እዚህ ጋር ከቅመማችን ጋር በደንብ በሸት አድርገን ከዛ ከላይ ደግሞ ቅድም ያስቀረነውን ፍልፍል እንጨምራለን። ይሄው እዚህ ጋር እንደዚህ ሆኖ ደርሶልናል። እኔ ላጥፋው ነው ረስቼው ግማሽ ሲኒ የሚያክል ውሃ ጠብ አድርጌበታለሁ። ግማሽ ሲኒ የሚያክል ከቂጣ ጋር ስለሚበላ ረጠብ እንዲልኝ ነው። አያችሁ፣ ውሃ አይደለም። ይሄውን መረቅ ሆኗል። ትንሽዬ ብቻ ነው ጠብ የምታረጉት። ይኸው በዚህ መልኩ እንዲሆኑ ደርሰውልናል። ሞክሩት፣ ትወዱታላችሁ። ባይ